እስኪ እናያለን እና በዚህ እንጂ አይ እኔ በዛ አልገባ ማለት ዛሬ እኮ አንተ ነህ የምትነዳው በዛ ምንም አትሰራ ለምንድን ነው ግን የምነግርሽም ማሰሚኝ እኔ እኮ መኪና መንዳት አልችልም ብዬሻለሁ ትችላለህ ረሳው እኮ ነው አይ እንደውም ይቅርብኝ እንኪ ቁልፍሽ እንዴ በባስ ብሄድ ይሻለኛል ምን እየሆንክ ነው ቆይ እንጂ አትሂድ ቆይ ፈርተህ ነው አይ እንደሱ ማለቴ ሳይሆን እኔ ማልችለውን ነገር እችላለሁ ማለት በጣም ይከብደኛል ቆይ አስበሽዋል ይሄ መኪና እየነዳሁኝ ድንገት ሰው በገጭ ለምን ትገጫለህ ተጠንቀቅ እኮ ነው የምንነዳው ምንም ብጠነቀቅም የማልችለው ነገር ስለሆነ የሆነ ችግር መፈጠሩ አይቀርም እኔ ደግሞ በቸልተኝነት የተነሳ ማንንም ሰው መጉዳት አልፈልግም እመነኝ ምንም ችግር አይፈጠርም እኔ አብሬሃለሁ አይ ብትሆኝም ግድ የለሽም ይሄ ነገር ቢቀርብኝ ነው የሚሻለው ቆይ ግን ለምንድን ነው ይሄን ያህል መኪና የምትፈራው የመኪና አደጋ ደርሶብህ ስለነበረ ነው እኔ እኮ ጭራሽ የመኪና አደጋ እንደደረሰብኝ ማቆም ማስታወሰውም ነገር የለም እናንተው እኮ ናችሁ የነገራችሁ እሺ እሱን ተው ትንሽ መንገድን እያስተማርኩ ንዳ እሺ ግን ይኸውልሽ ትንሽ ብቻ ነው የምንነዳው እሺ ትንሽ ነው የምንነዳው እሺ ግን ችክ ካልሽ በቃ ትመለሽማ ፈርተህ መጀመሪያ ቀበቶ ሰር ዋው እሺ አዛዥ ነን እንዴ አንቺም ሰሪ እንጂ ህግም ማክበር እኮ ከራስ ነው የሚጀምረው ያኛው ፍሬን ነው ይሄኛው ነዳጅ ነው ፍሬኑን ትረግጥና ቁልፉን አስጠግተህ ስታርት የሚለውን ትጫናለህ እሺ ከዛ የእጅ ፍሬኑን አንሳው አሮ ወደ ኋላ ዲ ወደፊት ይሄኛው መቼ የሚጠፋ አይመስለኝም ክላክስ ነው አዎ አይ ቺቺ እንኳን አጠፋንም እናቃታለን እንዴ ፈራሽ እንዴ በትክክል እኮ ነው እየነዳሁ ያለሁት አሁን ወይኔ መንዳት ቻልኩ አው ይችላል ግን ፍጥነትን ቀንስ መንዳት ቻልኩኝ እኮ እሺ ቀስ እያልክ ንዳው እንዴ ፈራሽ እንዴ አትፍሪያውን እኮ በትክክል ነው እየነዳሁ ያለሁት ወይኔ ደስ ብሎኛል እኔም ደስ ብሎኛል ግን ቀስ እያልክ አታስቢ አሁን በደንብ ትያለሁ እኔ የምትለኝ ነገር ለማመን እየከበደኝ ነው እንዴ እኔ ራሱ ተርሲ ስትነግረኝ እኮ እየቀለድኩባት ነበር ጭራሽ እውነትህን ባትቀልድ ነበር የሚገርመኝ ምን አይነት የተረገመ ሰው ሁሉንም ነገር ጨረስኩ ብዬ እጄ ላስገባ ስል ይመጣል ይሄማ ሰው አይደለም ስማ እኔ ከዛ አደጋ ተርፏል ካልከኝ በኋላ የሆነ መንፈስ እንጂ ሰው እየመሰለኝ አይደል ሰይጣን ነው እንጂ ይሄንን ንብረት በእጄ ለማስገባት ምን ያህል እንደለፈው ታውቃለህ አይደል አንተ ደግሞ ለኔ ነው እንደምትነግረኝ አብረን አልነበር እንዴ ስንለፋይ ነበር አሁን ግን ልፋታችንን መና የሚያስቀር ብሩክ የሚባል ሰይጣን መጥቷል እያልኩ ነው በፍጹም ድካማችንማ ምን አይቀርም ሞቼ ነው ቆም ቆይ ሀብቱን ከማስረከብ ሌላ ምን መፍትሄ አለ እስቲ ንገረኝ እሱማ ብዙ መፍትሄ አለ ደግሞ መንግስትም ሆነ ህግ የሚያውቀው ብሩክ የሚባል ሰው እንደሞተ ነው ምን አስጨነቀ አንተ እንዴት ነው ማልጨነቀው ታከስ የሚያስጨንቅ ጉዳይ እኮ ነው ስሙ በለህ የምትጨነቀው እንጂ ሀብቱ ሁሉ በስም ነው ያለው አንተ ደግሞ እንዴት ነው ትርሲትና ልጆቿ በህይወት እያሉ ሀብቱን በእጄ ማስገባት የምችለው እና ሀብቱ በሷና በልጆቿ ስም ነው ያለው ምን ሆነሃል ሚኪ ምን ሆነሃል እንዴት እስካሁን ሀብቱን በስም አታዞርም ምን እየሰራ ነበር እኔማ ቀስ ብዬ አሳምኜ ሀብቱን በሁለታችን ስም ማስደረጋለሁ ብዬ ነበር ትልቅ ጥፋት ነው ያጠፋው ሚኪ በጣም ትልቅ ጥፋት ነው ያጠፋው እኔ መቼ ሁሉ ጣጣ ይመጣል ብዬ አሰብኩ ለክፉም ለደጉም ተዘጋጅተህ መጠበቅ ነበረብህ አሁንማ ይሄ ስስት ቀደመኝ ለነገሩ ከሱ ጋር የምትፋቱ እኮ የሀብቱን ግማሽ መውረስ አይቀርም አልፈልግም ለምንድን ነው የማትፈልገው የምፈልገው የብሩክን ግማሽ ሳይሆን ሙሉ ንብረቱን ነው ሙሉ በጣም ጥሩ ሙሉ ሀብቱን እንዳልከው የምትፈልግ ከሆነ እንደዚህ ቁጭ ብለህ መቆዘም ሳይሆን መፍትሄ ማሰብ ነው ያለብህ መፍትሄ ቆይ ምን እናድርገው እንደኔ ሁለት አማራጭ ብቻ ነው ያለን ሁለት አማራጭ ምንና ምን አንደኛው ምንም ስለማያስታውስ ምንም አያመጣም ብሎ መተው እኔ ግን አላስታውስም የሚለው የውሸቱን ይመስለኛል እንደዛ ብለህ የምታስብ ከሆነ የማያዳግም እርምጃ መውሰድ አለብን ምን አይነት እርምጃ ነው የምንወስድበት ሳይቀድመን መቅደም አለብን እያሰብክ ያለሁትን ነው እያሰብክ ያለው
ብሩክን በማያዳግም መልኩ ለአንዴና ለመጨረሻ ጊዜ ማስወገድ አለብን። እና ብሩክን እንግደለው እያልከኝ ነው? አዎ እንግደለው። ያው ሁሉ የለፋነው ልፋት ገደል እንዳይቀጣው እንግደለው። እንዴ ድጋሚ እሱን ከገደልነው እኮ እኔ ልጠረጠር እችላለሁ። አንተ በማትጠረጠርበት መልኩ መግደል እንችላለን። ደግሞ ህግ የሚያውቀው ብሩክ የሚባል ሰው ከ5 ዓመት በፊት እንደሞተ ነው። ግን ገለነው ይጠፋ ትርሲት የምጠረጥረን አይመስልም? ከፈለክ እኮ እሷን እንዳትጨርሰው። እሷ ምንም እንድትሆን አልፈልግም። እሺ ምንም። እሺ እሷ ምንም አናረጋትም። ብሩክን ግን አደጋ አስመስለን ማንም በማይለቃ መልኩ ማስወገድ እንችላለን። እንዳስባለን። ዝም ብለሽ እኮ ነው የመራሽው። ጋሼ እንዴት ነህ? ጋሼ እንዴት እንደናፈቀኝ ነው። እንዴት ደህና ነህ? እንዴት ነሽ? ደህና ነሽ? ደህና ነኝ። እርሶ እንዴት ኖት? ደህና ነኝ ይመስገን። እሷ ልጆት ናት? አዎ ልጄ ናት። የኔ አበባ ሰላም በያት እንጂ። ሰላም። ስለተዋወቅሽ ደስ ብሎኛል። ብታይ ብሩክ ቻው ሳላት ነው የመጣሁት እያለ ሁልጊዜ ሲጨናነቅ አየዋለሁ አይደል? አዎ አሁን ራሱ ናፍቃኛለሽ ብሎ ነው ይዞኝ የመጣው። አለመርሳቱም ደስ ይላል። እኔማ የረሳ መስሎኝ ነበር። እንዴ ቆይ እንዴት እረሳቸዋለሁ? በፍጹም ልረሳቸው አልችልም። አንተ ዝም በል፣ ምንም እንዳታወራ። ጀመራችሁ ደግሞ በሰው ፊት መጨቃጨቅ። እንዴ እስቲ አሁን እንኳን ሰው ፍሩ። እኔ የምልሽ እኔ ማለት ብሩክ ነው መኪናውን እየነዳ የመጣው ወይስ አይኔ ነው? እንዴ ቆይ እንዴት ሆኖ ማለቴ በዚህ ፍጥነት እንዴት መኪና መንዳት ቻለ? አዎ ድሮም ረስቶት ነው እንጂ መንዳት ይችል ነበር። እኔ የምልሽ መኪና መንዳት ብቻ ነው ወይስ ሌላም ነገር ያስታውሰው ነገር አለ? ለጊዜው መኪና ከመንዳት ውጪ ምንም ያስታውሰው ነገር የለም። ዋናው ነገር ይሄንን ማስታወሱ ነው። ሌላውን ደግሞ ቀስ እያለ ሊያስታውስ ይችላል። እሱን እግዚአብሔር ነው የሚያውቀው። አዎ ጋሼ። ብሩኬ ዛሬ ከነሱ ጋር ስትጫወተዋልና ማታ መጥቼ ወስዳለሁ። እሺ ምን ነው አንቺስ ትንሽ አትጫወችም እንጂ? አይ እኔ ልሂድ፣ ስራ አለብኝ ጋሼ። ትንሽ ተጫውተሽ ብትሄጂ ደስ ይለኝ ነበር፣ ግን ያው ስራው ካለሽ ምን ይደረጋል። እሺ ሰላም ዋሉ። ብሩኬን ደግሞ አደራ። ምንም ችግር የለም አታስቢ። ላይ በቃ እመጣለሁ። እና ጋሼ እንዴት ነህ? በቃ ባይ እኔ ልሂድ። ወዴት ነው የምትሄጂው? ልቀቀኝ እንጂ። ተናደሽብኛል አይደል? ለምን ደሞ አኮርፈህ? ቻው ሳልልሽ ስለክ ተናደሻል። ጥርግ ማለት ይሻላል። ምንም የሚያስኮርፈኝ ነገር የለም። እርግጠኛ ነሽ? ምን የምናደድ መስሎ ነው? አልተናደድኩኝ። እኔማ በቃ ቻው ሳልልሽ በመሄዴ የተናደድሽብኝ መስሎኝ ያኮራሽሽ ነው። አዎ አልተናደድኩም። ጥሩ ካልተናደድሽ እንግዲህ ቻው ጋሼ። በቃ ልትሄድ ነው እንዴ? አዎ በቃ ጋሼ ልሂድ። እሺ በቃ ሰላም እመጣለሁ። እሺ ጋሼ። እሺ በቃ ያው በርታ በል እንግዲህ እኔም የለውም አላገዝኩም። ምንም ማለት እሺ እሺ ጠይቀኝ እየመጣህ ቻው ሚታይ። ጥርግ በላ። ምን አትሂድ ብዬ መለመነ መስሎ ነው? እሺ አንተ ቆየ ምርቴ ነው እንዴ? አሁን አንቺ ራስሽ አይደለሽ እንዴ ካልሄድክ ያልሽ? ቆይ ጠብቀኝ እንደው። እንዴ ወይ ምን እያደረግሽ ነው እንዴ? ያማል እኮ ምን ነሽ? ረድብኝ ያደረገኝ። ረፊ በቃ በእውነት ረፊ። እንዴ አንቺ ኧረ ልጁን ገደልሽው፣ ልቀቂው። እንዴ ነገሩ ምን አገባኝ? የራሳችሁ ጉዳይ። ሁለተኛ ላይ ትሄዳለህ? እሺ በቃ አልሄድም አልኩሽ እኮ። እንዴ ምንድን ነው አንቺ እንደ ውሻ የምትናከሽው? ወይ ሚጣ እጄን ግን እኮ ምንም ነው ያላስተረፍሽኝ። እሳይ የታባክ እኔንም እንዲህ ነው ቅጥል ያደረገኝ። ቆይ ጋሼ እኔ ከሄድኩ ጀምሮ ሚጣ ምንም ምግብ አልበላችም እንዴ? እንዴ በላችኝ እኮ። ምግብማ በልታለች። እኔ ያልቻልኳት ለቅሶዋን ነው እንጂ። አባዬ ቆይ ለምን ነበር ስታለቅስ የነበረው? ያው አንተ ሄድክ ብላ ነው ስታለቅስ የነበረው። እና እኔ ስለሄድኩ ነው ያለቀሰችው? እሳይ እንኳን አለቀስኩ። አባዬ ደግሞ ትንገረው ብያህን ነበር እንዴ? አይ አንቺ ለኔ ብለሽ ታለቅሻለሽ። እኔ እኮ የዛን ዕለት ቻው ሳልልሽ ሄድኩት በሁኔታዎች ግራ ስለተጋባው እንጂ
አንቺን አንዷን እህቴን ቻው ሳልሽ የሚሄድ ይመስልሻል? አላቅልህም። መቼም ቢሆን አንቺና ጋሽን አልተዋችሁ። እናንተ እኮ ማለት ቤተሰቦቼ ናችሁ። አውቃለሁ ልጄ፣ አንተ ለኔ ልክ እንደ ልጄ ነህ። እሷም ደግሞ ልክ እንደ ታላቅ ወንድሟ ነው የምትወድ። እናንተን የመሰለ ቤተሰብ ስለሰጠኝ ፈጣሪን አመሰግነዋለሁ። በነገራችን ላይ ሚስት በጣም ነው የምታምረው። አዎ ቆንጆ ናት፣ ግን ካሁን በኋላ ሚስት አይደለችም። ምን ማለት ነው ካሁን በኋላ ሚስት አይደለችም ማለት? እሷ ሌላ ባል አግብታለች። እና ሌላ ባል አግብታ ነው ታዲያ አንተን ይዛ ሄደችው? አዎ እኔም ያልጠበቅኩት ነገር ስለሆነ በጣም ጨንቆኛል። እኔ እዛ ቤት በመሆኔ ትዳራቸው መረበሽ ጀምሯል። ባለቤቷም እኔ እዛ ቤት በመሆኔ ደስተኛ ሆነ አይመስለኝም። እና ታዲያ የድሮ ባሏን ቤት ይዛ መጣ እንዴት ደስ ሊለው ይችላል? እኔ እንጃ። እኔም በጣም ነው ግራ አይገባኝ። ለምን እንደዚህ ከምትጨናነቅ እንደ ድሮኛ ጋር መታሃት ኖርም? እኔም እኮ እዚህ መጥቼ ለመኖር አስቤ ነበር፣ ግን ደግሞ የልጆቹ ነገር በጣም ከበደኝ። የምን ልጆች ነው ደግሞ እሱ የምትለው? እኔ ከትርሲት የወለድኳቸው 2 ልጆች አሉ። ለዛ ነው በቃ በጣም ያስጨነቀኝ። እና ልጆች አሉ? አዎ 1 ወንድና 1 ሴት ልጆች አሉ። በጣም ነው ደስ የሚለው። እንዴ ልጆች እኮ የእግዚአብሔር በረከቶች ናቸው። እንዴ በጣም ደስ ይላል። ደስ አይልም እንዴ የሚጥይ? አዎ ደስ ይላል። መቼም ልጆችህ አባታቸው በህይወት እንዳለ ሲያውቁ መቼም ምን እንደሚሰማቸው አሰብኩት። እንዴ በጣም እንጂ በጣም ነው ደስ ያላቸው። እና ልጆችህ ለመዱ? አንተ ስለመድካቸው? ያው እነሱ ልጆች ስለሆኑ እኔን ለመላመድ ምንም አልከበዳቸው። እኔ ግን በጣም ከብዶኝ ነበር። አሁን ግን ለምጃቸዋለሁ። ጭራሽ ከመልመድም አልፌ አሁን በጣም ያዝናኑኛል። በቃ እንሂድ አባዬ። እንዴ ትንሽ አትቆይም? አይ ልሂድ። እኛም ብሎ መጥቶ ጥለሽው ልትሄጂ ነው እንዴ? እንዴ ትንሽ አጫውቺው እንጂ። የምሰራው ስራ ስላለኝ ነው አባዬ፣ ይቅርታ። እሺ አንቺን ደስ እንዳለሽ። በቃ ሰላማዊ ልጅ። በቃ ደህና ዋሉ። ደህና ዋሉ። ሚጣ። አቤት። ምንም የረሳሽው ነገር የለም? ምን ረሳው? ቸኮሌትሽን አረሳሽ? ወይ የኔ ወድ ወንድም አመሰግናለሁ። እሺ ደህና ዋሉ። የለውም የኔ ወድት። በይ ቻው በቃ። ጋሼ በቃ ላምጣ፣ እኔ ላግዝክ። አይ ልጅ ግድ የለም እንደዚህ ንጹህ ልብስ ለብሰህ ያቆሸሻል። ኧረ ጋሼ ችግር የለውም እንዴ የኖርኩበት አይደል? አምጣው ጋሼ፣ ይበቃል። ከቅድም ጀምሮ ሰራ። እሺ አምጣ። እንቺስ ካልክ ምን ይደረጋል? አዎ እግዚአብሔር ጉልበትን ይባርከው። አሜን። ያሰብከውን ያሳካል። አሜን። ከክፉ ነገር ይሰውር። አሜን ጋሼ። የኔ ፍቅር ሁሉ እንዴት ነበር? አሪፍ ነበር። ዛሬ የተፈጠረውን ነገር ማመን አትችልም እንዴ? ይሄን ያህል ምን ተፈጥሮ ነው? እስኪ ገምት። እኔ እንጃ ፍቅር፣ አንቺ ንገሪኝ እንጂ። ብታይ ዛሬ እኮ ብሩኬ መኪና ነዳ። መኪና ነዳ? አዎ ደስ አይልም? ቆይ መኪና መንዳት እንደሚችል ያውቅ ነበር እንዴ? እሱማ ከናካቴው መኪና መንዳት እንዴት እንደሆነ ረስቶት ነበር። ታዲያ እኔ ነኝ አደፋፍሬ እንዲነዳ ያደረኩት። እና በትክክል ነዳ መኪናውን? ማለት መኪናው ሄደ ቀጥ ብሎ? አይገርምህም? መሪውን እንደያዘ እኮ ነው እንደ ድሮ መንዳት የጀመረው። በጣም የሚገርም ነገር እኮ ነው የምነግርኝ። መኪና መንዳት በማስተውሱ በጣም ነው ደስ ያለኝ። አንተ ደስ አላለህ? በጣም እንጂ ደስ ብሎኛል። ብታይ መኪናውን ሲነዳ እንደ እብድ ነው። ኧረ እባክሽ! ይገርምሃል፣ አሁንም ድረስ እንደ ድሮ ነው የሚነዳው። መኪና መንዳት ካስተውሰ እኮ ሌላም ነገር ቀስ በቀስ ማስተውስ አይቀርም ማለት ነው። አዎ፣ ከእግዚአብሔር ጋር ሙሉ ትውስታው የሚመለስለት እየመሰለኝ ነው። ደስ ይላል፣ ደስ ይላል። በጣም በጣም ደስ ብሎኛል። ባይገርምሽ እኔ ራሱ ዛሬ ቀኑን ሙሉ ለሙሉ ከተማዋን እያካለልኩ አለ የሚባል ዶክተር እየፈለኩ ነበር። ወይ ሚኪ፣ ምን አደከመ? ከኔ ጋር ሕክምናውን ጀምሮ የለ እንዴ? ረስተው? አረሰውትም እኮ። ስለ ድካም ግን በጣም አመሰግናለሁ። አረ ምንም ምስጋና ያስፈልገው። ምን ሆነሽ ነው? ብሩክ እኮ ለኔ ምርጥ ጓደኛዬ ነበር አይደል? ለዛ ነው ከተማዋ ላይ አለ የተባለ ዶክተር አፈላልጌ ሕክምና እንዲያገኝ ያደረኩት። እየነገርኩ
ሌላ ዶክተር አያስፈልግም። የአሁኗ ዶክተር በጣም ጎበዝ ነች። ዶክተሯ እኮ ጎበዝ ልትሆን ትችላለች፣ ግን የተሻለ ሕክምና ስለሚያስፈልገው እዚህኛው ዶክተር ጋር ልውሰደው። አንተ ከመሰለህና ካመንክበት ችግር የለውም፣ ካንተ ጋር ይጀምር። በጣም አሪፍ። አሁን ትክክለኛውን ውሳኔ ወሰንሽ። በአንተ ውሳኔ ስለምተማመን ነው። ሌላው ደግሞ የኔ ቆንጆ አንቺ ምንም መቸገር የለብሽም እሺ። እኔው ራሴ ዶክተሩ ጋር ያለው ነገር ስለ ብሩክ እኔው እከታተላለሁ። አረ ይሄን ያህል መድከም አይጠበቅብህም እንዴ። አረ ችግር የለውም። እንዴ ምን ሆነሽ ነው? ጓደኛዬ እኮ ነው። እንዴ አንቺ ትረሻለሽ እንዴ? ከዶክተሩ ጋር ካገናኘው በቂ ነው። ሌላውን ደግሞ እኔ እሰራለሁ። ልክ ነሽ እኮ ግን ደግሞ ይኸውልሽ ብሩኬን እኔ ራሴ ማስታመም ፈልጋለሁ። ለዛ ታው ይከብዳል። ላስከፈውት መካሽ ይሆነኛል። ግድ የለሽም እሺ በይኝ የኔ ቆንጆ። እንደዛ ከሆነ እሺ። አዎ ከጓደኛዬ ጎን መቆም ፈልጋለሁ። በዛ ላይ አንቺን ማስደሰት ፈልጋለሁ። አመሰግናለሁ። እሺ የኔ ቆንጆ በቃ አንቺ ተኝሽ ነው የመጣው። ወዴት ልትሄድ? መጸዳጃ ደርሼ የመጣው ሻወር ልውሰድ። ተከስተ ምን ነው ሚስት ጋር መሸደው? ጉድ ሆነናል። ምን ነው ምን ወቅ? ያ እባብ አውቆ ነው እንጂ ሁሉንም ነገር ያስታውሳል። ሁሉንም። ቅድም ምንም አያስታውስም ብለኝ አልነበር? ሸውዶናል፣ እየተጫወተብን ነው እያልኩ ነው ተከስተ። ቆይ አንተ ያስታውሰለልከው በምን ምክንያት ነው? አልገባኝም። ታውቃለህ ምንም አላስታውስም የሚለው ሰውዬ ዛሬ ጭራሽ መኪና ሲነዳ እኮ ነው ያለው። እና መኪና መንዳት ስላስታወሰ ብቻ ነው ወይስ ሌላ የሚያስታውሰው ነገር አለ? እሱ